ሰላም ጤና ይስጥልኝ። በዛሬው ፕሮግራም እየላችሁ የመጣሁት የፍልስፍና ባህሪ በሚመለከት ነው። እንግዲህ የፍልስፍና ባህሪ ሲባል አንድ በራሱ ያለው ባህሪ መጀመሪያ ይታያል። ከዛ በኋላ ደግሞ ፍልስፍና ከሌሎች ዘርፎች ጋር ሲነጻጸር ያለው ባህሪ ሊታይ ይችላል። በዚህ መሰረት ፍልስፍና በራሱ ከራሱ አንፃር ሲታይ ጠቅላላ እውቀት ተደርጎ የሚታይበት ነው። ፍልስፍና እንደዛሬው በተናጠል እውቀቶች ከመከፋፈሉ በፊት ጥቅል ነበር፣ ጄኔራል ነበር። በዚህ የተነሳ ፍልስፍና የእውቀቶች እናት ወይም ማዘር ኦፍ ኖሌጅ ተብሎ ይጠራ ነበር። የዚህ ምክንያት ደግሞ ሁሉም እውቀቶች አንድም ከፍልስፍና የሚነሱ በመሆናቸው ነው። አብዛኞቹ የእውቀት ዘርፎች የሚገነቡት በፍልስፍና መንገድ ስለሆነ ፍልስፍና የእውቀት እናት ተደርጎ ይወሰዳል። ለምሳሌ ፊዚክስ፣ ባዮሎጂ የመሳሰሉት መንገዳቸው የፍልስፍና መንገድ ነው። ለዚህ ቤስት ኤግዛምፕል የሚሆነው ቴዎሬቲካል ፊዚክስ የሚባለው ነው። ቴዎሬቲካል ፊዚክስ ላይ ሁሉም ፊዚክሶች በዛ መንገድ ነው የሚመጡ። ግን ቴዎሬቲካል ፊዚክስ ማለት የመላምት ፊዚክስ የሚባለው ስፔኩሌቲቭ አይነት ነው። ሙሉ በሙሉ የፍልስፍና መንገድ ነው የሚከተለው እና በተለይ ከሜታፊዚክስ ጋር የሚቀራረብ ገጽታ አለው። ሌሎችም የሳይንስ ዘርፎች የፍልስፍናን መንገድ ነው የሚከተሉት። ይህ ብቻ አይደለም። በጥንት ዘመን ሁሉም የእውቀት ዘርፎች ፍልስፍና ነበሩ። ለምሳሌ እንደዛሬው ኬሚስትሪ፣ ባዮሎጂ፣ ፊዚክስ፣ ሕክምና ወዘተ ተብሎ ከመከፋፈሉ በፊት ሁሉም በፍልስፍና ነበር የሚጠኑት። ለዚህ ደግሞ በጣም የሚቀርብ ምሳሌ ሕክምና ነው። ሕክምና ሂፖክራተስ የሚባለውን ብናይ ኤምፒሪካልስ የሚባሉ አሉ። እነዚህ ፈላስፋዎች ሕክምናን ፍልስፍና ነበራቸው። ጀነራሊ አስትሮኖሚ ፀሐይ ግርዶሽን በሚመለከት የከዋክብት አፈጣጠር፣ አቀማመጥ ወዘተ የመሳሰሉት የሚጠኑት እንደ ፍልስፍና ነበረ እና ፍልስፍናው የሁሉም የእውቀት ዘርፎች የተገኙበት መንገድ በመሆኑ ሁሉም ፍልስፍናዎች ከዚህ ስለሚነሱ የእውቀት እናት ተደርገው ነበር የሚወሰደው። ሌላው እንግዲህ ፍልስፍና ጋር የሚገናኘው ጉዳይ ምንድነው? ከሃይማኖት መነሳቱ ነው። መጀመሪያ አካባቢ ከሃይማኖት የተነሳው መሀል ላይ ፍልስፍና የምንለው አለ። ከዚህ አሁን ያለንበት የሳይንስ ምዕራፍ ላይ እየደረሰ ማለት ነው። ይህ የሰው ልጅ የስልጣኔ ምዕራፍን እንግዲህ በሶስት እንድንከፍለው ያደርገናል። የሰው ልጅ ስልጣኔ የምንለው ያስተሳሰብ ስለሆነ የሰው ልጅ ታሪክ ያስተሳሰብ ታሪክ ነው። በዚህ ደረጃ እንግዲህ ታሪኩን በሶስት እንከፍለዋለን። የመጀመሪያው የስልጣኔ ምዕራፍ የሃይማኖት ፍልስፍና የነበረበት የፍልስፍና ምዕራፍ ነው። የሃይማኖት ምዕራፍ ነው። ሰዎች የዓለምን አፈጣጠር አወቃቀር በሃይማኖት ስሜትና በአፈ ታሪክ፣ በገድሎች ወዘተ አስደግፈው ያዩበት የእይታ ምዕራፍ ነው። ኋላ ቀር የሚመስል ነገር ግን ለፍልስፍና መነሻ የሆነ ምዕራፍ ነው። በዚህ ወቅት ሰማይና ምድር የተገኙት ከፈጣሪ፣ ከመንፈሳዊ አካላት ወይም ከምድር ውጭ በሆኑ ኃይሎች ነው የሚል ሰፋፊ አፈ ታሪኮች፣ ገድሎች እና የሃይማኖት ዶክትሪኖች የተገነቡበት ነው። ስለዚህ ዛሬ ፊዚክስ የሚመልሳቸው ጥያቄዎች ያኔ ከአምላክ ጋር ተያይዞ ነበር የሚመለሱት። ለምሳሌ የዓለምን አፈጣጠር አወቃቀር ስትራክቸር በሚመለከት እንደ መንፈሳዊ ሶርስ እና መንፈሳዊ አደረጃጀት የሚታይበት ብቻ ሳይሆን ጎርፍ፣ የመሬት መንቀጥቀጥ ወዘተ የመሳሰሉ የተፈጥሮ ክስተቶች መነሻቸው የሚታዩ ከሃይማኖት ትንታኔ አንጻር ነበር። ሌላው ቀርቶ ድርቅ፣ ረሃብ፣ ጦርነት የመሳሰሉ ሰው ሰራሽ ያልሆኑ ነገሮች ኢንክሉዲንግ ጦርነት አማልክት በቀጥታ ጣልቃ ገብተው የሚያስጀምሯቸው፣ ጣልቃ ገብተው የሚያስቆሟቸው ተደርጎ ይታመንበት ነበረ። በዚህም እንግዲህ በሚፈጠሩ አፈታሪኮች ለምሳሌ ሆሜር፣ ሄሲዮድ ማየት እንችላለን። ገድሎች የሜታፊዚክስ እና የፖለቲካ እንዲሁም የስነ ምግባር ፍልስፍናዎች የሚገነቡበት ምዕራፍ ነበረ። እዚህ ላይ እንግዲህ ፍልስፍና ከሃይማኖት ጋር ሙሉ በሙሉ የሚገናኝበት የመጀመሪያው ምዕራፍ ነው ማለት ነው።
ሁለተኛው ምዕራፍ ላይ እንግዲህ ፍልስፍና ራሱ ራሽናላይዝ እየሆነ የመጣበት ስህተትም ቢሆን እንኳን በተወሰነ መልኩ የእይታ ለውጥ እየፈጠረ የመጣበት ነው። ከዚህ በፊት ሃይማኖት ምዕራፍ ላይ ዓለም የተፈጠረችው ከአምላክ ነው ወይም በመንፈሳዊ ኃይል ነው የሚለው ተቀይሮ ዓለም የተፈጠረችው ከውሃ ነው፣ ከአየር ነው፣ ከእሳት ነው ወደሚል እይታ ለውጥ የመጣበት የፍልስፍና ምዕራፍ ነው። ይሄ የፍልስፍና ምዕራፍ እንግዲህ የሰው ልጅ አስተሳሰብ ከሃይማኖታዊ ስሜት ወጥቶ ተፈጥሮን በተፈጥሯዊ መንገድ ማየት የቻለበት የማሰብ ምዕራፍ ነው። ለዛ ነው ፍልስፍና ራሽናላይዝድ ሆነ የምንለው። ይሄ አይነት ተፈጥሯዊ ፍልስፍና መንገድ ጀማሪዎች እንግዲህ ግሪኮች ናቸው። ግሪኮች በብዛት ከሎጂክ ከምክንያታዊነት እና ከተፈጥሯዊ ፍልስፍና ጋር የሚገናኝ ታሪክ ያላቸው ናቸው። ይህ የምክንያታዊነት ሎጂክ የተጀመረበት ፍልስፍና በዛሬ አይን እንግዲህ በትንታኔ ደረጃ የተወሰኑ ስህተቶች ቢኖሩም መነሻ መንገዳቸው ግን ለዛሬው ሳይንሳዊ በተለይ የምዕራባውያን ፍልስፍና መሰረት የጣለ ነው ተደርጎ ነው የሚወሰደው። ቀጥሎ ሶስተኛ ምዕራፍ ላይ ያሉ የሳይንስ ምዕራፍ ሲሆን አሁን ያለንበትን ዘመን የሚመለከት ነው። በእርግጥ ሳይንስ ከፍልስፍና የተነጠለው 20ኛው ክፍለ ዘመን ቢሆንም 17ኛው ክፍለ ዘመን ላይም የተጀመረበት ሁኔታ እናያለን። ሳይንስና ፍልስፍና እንግዲህ ለዘመናት አንድ ላይ ተጣብቀው የነበሩ ናቸው። የአርስቶትል ዘመን ላይ ፊዚክስ እና ፍልስፍና አንድ ነበሩ። ቅድም ካልነው ጥቅል ባህሪው ጋር የሚገናኝ ነው። ይህ ዝንባሌ እንግዲህ እስከ ኒውተን ድረስ የነበረ ሲሆን የኒውተን የበኩር የፊዚክስ ስራ የሚባለው በላቲን ይመስለኛል ፊሎሶፊያ ናቹራል ፕሪንሲፓ ማቴማቲካ የሚለው በራሱ ፍልስፍና ነው። ፍልስፍና ነው ስንል ግን የተፈጥሮ ፍልስፍና ማለታችን ነው። ኒውተን ይህንን የፊዚክስ ስራውን ሲያቀርበው የተፈጥሮ ፍልስፍና ብሎ ነው። ስለዚህ ፊዚክስ ፍልስፍና ሲሆን የተፈጥሮ ፍልስፍና ይሆናል ማለት ነው። እስከ ኒውተን ዘመን ድረስ ፍልስፍናና ሳይንስ አንድ ላይ የነበሩበት ሁኔታ እናይና እንግዲህ መነጣጠል የጀመሩት 20ኛው ክፍለ ዘመን ላይ መሆኑን እንረዳለን። ከዚህ በኋላ ነው እንግዲህ ፍልስፍና ወደ ሳይንስ ምዕራፍ የተሸጋገረበት እና በኋላ ላይ እንግዲህ እነ ስቲፈን ሃኪንግ አይነት የመሳሰሉ ፈላስፎች ደግሞ ሳይንቲስቶች ፍልስፍና ሞቷል እስከ ማለት የደረሱበት ማለት ነው። ይህ ማለት ፍልስፍና በሳይንስ ተተክቷል ማለት ነው። በተለይ በፊዚክስ ተተክቷል። የፊዚክስ መንገዶች ከማስረጃ ጋር የሚገናኙ ማስረጃ ግንባታ ጋር የሚገናኙ ናቸው እና ስፔኩሌቲቭ የሆነ ነገር ተቀባይነት የለውም ወደሚለው የሳይንስ ምዕራፍ የተሸጋገርንበት እንግዲህ ሶስቱ የሃይማኖት ምዕራፍ የፍልስፍና ራሱን ችሎ ከዛ በኋላ የሳይንስ ምዕራፎች እነዚህ የሰውን ልጅ የፍልስፍና እድገት ጠቅለል አድርጎ ለመረዳት የሚረዱ እይታዎች ናቸው። ሌላው ፍልስፍና እንደ ሙያ ዘርፍ ነው። 20ኛው ክፍለ ዘመን ላይ ፍልስፍና ራሱን ችሎ ሙያ እየሆነ የመጣበት ታሪክ ነው ያለው። የዚህ ምክንያት ደግሞ ብዙ ዘርፎች ከፍልስፍና እየወጡ ፍልስፍና ብቻውን በመቅረቱ ነበረ። ብቻውን ሲቀር ፍልስፍናም እንደ ጠቅላላ እውቀት ሳይሆን እንደ ማንኛውም ነጠላ ሙያ እየሆነ መጣ። ፈላስፋዎች አስተማሪ ሆነው እንደ ማንኛውም ሙያ መቀጠር ጀመሩ። በህግ ጥብቅና ወዘተ የመሳሰሉ ዘርፎች እውቀትን በደሞዝ የመሸጥ ባህል እየተለመደ መጣ። በፊት በግሪካውያን ዘመን ሰው በነፃ ነበር የሚፈላሰፈው፣ ሀሳብም ሲያቀርብ በነፃ ነበረ። ለረጅም ጊዜም እንደዛ አይነት ባህሎች ቀጥለው 20ኛው ክፍለ ዘመን ላይ ግን እንደ ማንኛውም ሙያ ተደራጅቶ የሙያ መስፈርቶች መጡ፣ ወጥተውለት ፕሪንሲፕሎች ወጥተውለት ራሱን ችሎ ሙያ የሆነበት ታሪክ ነው የምናየው። ከፍልስፍና የወጡ ዘርፎችም እየተበራከቱ ሄደው ፊዚክስ፣ ባዮሎጂ፣ ቦታኒ፣ ሕክምና ወዘተ እየተባለ ሲመጡ ፍልስፍና ብቻውን የቀረበት ራሳቸውን ችሎ የሳይንስ ዘርፍ የሆኑት ተነጥለው ሲወጡ ፍልስፍና ደግሞ ራሱን ችሎ ለነጠላ ሙያ የሆነበት ነው የምናየው። ሌላው የፍልስፍና ባህሪ እንግዲህ ፍልስፍና እንደ ሕይወት አቅጣጫ የሚታይበት ነው። በጥንትም ይሁን በዘመናዊ ዓለም ፍልስፍና የማይለወጥበት ገጽታው የህይወት አቅጣጫ መሆኑ ነው። በግለሰብ ደረጃም በቡድንም ሰዎች የሚመሩበት ህይወት አቅጣጫ አላቸው። ለምሳሌ ለምንድን ነው የምንኖረው የሚለው ላይ የተለያየ
ግንዛቤ አለ። ሰዎች በአለም ላይ ሲኖሩ እንግዲህ የተወሰኑ ጥያቄዎችን ለመመለስ ነው። እነዚህ ጥያቄዎች በግልጽ አይጠይቋቸው እንደ ተራ ሰው አይጠይቋቸው እንጂ ሁሉም ሰው ጥያቄን ለመመለስ ነው የሚኖረው። እነዚህ ጥያቄዎች ፈላስፋዎች በግልጽ ሊጠይቋቸው ይችላሉ። ወይም ደግሞ ለምሳሌ ህፃናትን ካየን የሚጠይቋቸው ጥያቄዎች አሉ። የተለመደው ኖርማሉ ሰው ግን እነዚህን ጥያቄዎች አፍኖ ግን አንኮንሺየስሊ እነሱን ለመመለስ ነው የሚኖረው። እና እያንዳንዱ ሰው የሚኖርለት ጥያቄዎች አሉ። ከእነዚህ ውስጥ ለምንድነው የምንኖረው? ከየት መጣን? ወዴት ነው የምንሄደው? እነዚህ የመሳሰሉ ጥያቄዎች የህይወት ትርጉም ጥያቄዎች ናቸው። እነዚህን ለመመለስ ነው የምንኖረው። ስለዚህ በዚህ ምክንያት እያንዳንዱ ሰው ፍልስፍና አለው ማለት ነው። እነዚህን ጥያቄዎች በሚመለከት ለምሳሌ አንዳንዱ የአምላክን ፈቃድ ለማሟላት ነው የምኖረው ብሎ ሊያስብ ይችላል። አንዳንዱ ደግሞ ልጆች ለማሳደግ ቤተሰብ ለመመስረት ሌላው ሀብት ለማፍራት የሚል እምነት ይኖረዋል። ግን ይሄን ለማሳካት ደግሞ የሚከተሏቸው የህይወት ፍልስፍናዎች አሉ። እነዚህ የህይወት ፍልስፍናዎች የህይወት አቅጣጫዎች ናቸው። ማንኛውም ሰው የሚኖረው ፍልስፍናውን ነው። በግለሰብ ደረጃ ብቻ ሳይሆን እንደ ቡድን እንደ ማህበረሰብ የምንኖረው ፍልስፍናችንን ነው። እና የሞራል ፍልስፍና የፖለቲካ ፍልስፍና የሚለው እነዚህን ለመመለስ የተደራጁ ፍልስፍናዎች ናቸው። ሃይማኖትን ጨምሮ ማለት ነው። ሌላው እንግዲህ በተናጠልም በጋራም ነጋዴ የቢዝነስ ፍልስፍና ይኖረዋል። ስፖርተኛ የስፖርት ፍልስፍና ይኖረዋል። ስራ አስኪያጅ የአመራር ፍልስፍና ይኖረዋል። አስተማሪ የትምህርት የጤና ባለሙያ እንዲሁ በየዘርፉ ሁሉም ሰው የራሱ ፍልስፍና ይኖረዋል። ሁሉም ሙያዎች የራሳቸው ፍልስፍና ይኖራቸዋል። በዚህ መልኩ ስናየው እንግዲህ የጎልቶ የሚወጣው ፍልስፍና ባህሪ ፍልስፍና የህይወት አቅጣጫ እንደሆነ ነው። ያለ ፍልስፍና የሚኖር ሰው አለ ማለት አይቻልም። ያው ካለም እየኖረ አይደለም ተብሎ ነው የሚወሰደው። ሌላ ከዚህ ጋር ተያይዞ የሚነሳው ፍልስፍና እና የፍልስፍና ጉዳዮችን የሚመለከት ነው። እና አሁን ላይ በስፋት የሚታወቀው ፍልስፍናን በአራትም በአምስትም እንደሚከፋፈል ነው። ሜታፊዚክስ የሚባለው የመጀመሪያው ዋናው ፈርስት ፊሎሶፊ ያለው አርስቶትል ስለ እውነት የምንፈላስፍበት የፍልስፍና ዘርፍ ነው። በዚህ የፍልስፍና ጉዳይ አለም ናት። የአለም እውነታ በተለይ ከሚታየውና ከሚዳሰሰው አለም ወዲያ አለ ተብሎ ስለሚታመን እውነታ ሀሳብ የሚገነባበት የፍልስፍና ዘርፍ ነው። ሁለተኛው ኤፒስቴሞሎጂ ስለ እውቀት እንዴት ነው የምናውቀው? ማወቃችንን በምን እናውቃለን? የመሳሰሉ የጀስቲፊኬሽን ጉዳዮች ኤፒስቴሞሎጂ ወይንም ስነ እውቀት ላይ ነው የሚያርፉት። ሌላ ኤስቴቲክስ አለ። ስለ ጥሩና መጥፎ ጥሩ ምንድነው መጥፎ ምንድነው የሚለው ላይ ፖለቲክስ አለ ስለ ፍትህና ስለ ስልጣን። ኤስቴቲክስ አለ ስለ ውበት የሚባለው ስለ ጥበብ። አንዳንድ ቦታ ላይ ሎጂክ እና አግዚዮሎጂ የሚባሉ ስለ እሴትና ዋጋ ተጨማሪ የቀረቡ አሉ። በዚህ መልኩ ሲከፋፈል እንግዲህ አምስትም አራትም ስድስትም የሚሆኑበት ሁኔታ አለ። ይሄ የዘመናዊ ፍልስፍና ጉዳዮች የተከፋፈሉበት ነው። በጥንት ዘመን ግን እንዲህ አይነት ክፍፍል አልነበረም። ፍልስፍና ሲጀምር ለምሳሌ ታሌዝ አናግዛሚነስ ፓይታጎራስ አናግዛጎረስ የሚባሉ ፍልስፍና ጀማሪዎች ፍልስፍናን በጥቅሉ ነው ያጠኑት። ሲጀምሩ በጥቅሉ ነው። ሌላው ቀርቶ ፕሌቶና ሶቅራጥስም ጋር ፍልስፍናው አልተከፋፈለም። የከፋፈሉት ሀሳባቸውን ነው ጉዳያቸውን ከፋፍለው ያቀርባሉ እንጂ ፍልስፍና በዚህ 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 ብሎ የተከፋፈሉበት ሁኔታ የለም። ባለኝ መረጃ እንግዲህ ፍልስፍና መከፋፈል የጀመረው አርስቶትል ነው። አርስቶትል ሁለገብ እውቀት ያለው ሰው ነው። ብዙ ስራዎች ያሉት ነው። በጣም ሪሰርች የሚያደርግ ፈላስፋ ነው። ለዘመናዊ ሳይንቲስት ደረጃ የሚስተካከል ፈላስፋ ነው። ግን ጥንታዊ ማህበረሰቦች ካፈሯቸው በጣም ምጡቅ ከሚባል ብሪሊያንት ከሚባል ፈላስፋ አንዱ ነው። አርስቶትል ሁሉን አዋቂ የሚባል ፈላስፋ ሲሆን የሚፈላሰፈው ሲበዛበት ሊሆን ይችላል እንደየጉዳዩ ፍልስፍና መከፋፈል ጀመረ። በዚህ የአርስቶትል ክፍፍል መሰረት እንግዲህ ሶስት አይነት የፍልስፍና አይነቶች አሉ። የንድፈ ሀሳብ ወይም ቲዎሬቲካል የሚባለው ፍልስፍና የሚባለው ነው። የመጀመሪያው ሜታፊዚክስ እና ሂሳብን የያዘ የረቂቅ እውነታ ሀሳብ ማደራጀት የግምት ትንታኔ ወይም ስፔኩሌቲቭ የሚባለው ነው። ሁለተኛው ተግባራዊ ፍልስፍና ሰዎች ወደ ታች
በዕለት ህይወታቸው የሚያደርጉትን እንቅስቃሴ በሚመለከት የሚወሰንበት ሲሆን እዚህ ውስጥ እንግዲህ ፖለቲካና ኤቲክስ ይገባሉ። ፕራክቲካል ወይም ተግባራዊ የተባለበት ምክንያት ሰዎች ይህንን ፍልስፍና ወደ ድርጊት ስለሚለውጡት ነው። ሶስተኛው የምርት ፍልስፍና ሲሆን እደ ጥበብ፣ ስነ ጥበብ፣ ሙዚቃ፣ ቅርጻቅርጽ የመሳሰሉት የሚታዩበት ዘርፍ ነው። እንግዲህ በዘመናዊ ሳይንስ ቴክኖሎጂን የሚመለከት የምርት ፍልስፍና ማለት ነው። አርስቶትል ሎጂክ የፍልስፍና መሳሪያ አድርጎ ነው ያቀረበው። እንግዲህ ሎጂክን ፍልስፍና ውስጥ አላስገባም። ምክንያቱ ደግሞ ሎጂክ ፍልስፍና ሳይሆን የፍልስፍና ሂደት አድርጎ ስላየው ሊሆን ይችላል። ይህ ማለት እንግዲህ አንድ ፈላስፋ አናጺ ብናደርገው የሎጂክ አገልግሎት መጥረቢያ እንደማለት ነው። ስለዚህ ሎጂክ ፍልስፍና ሳይሆን የፍልስፍና መሳሪያ አድርጎ ነው ያቀረበው። ይህ የአርስቶትል ክፍል እንግዲህ ጥሩ መነሻ ተደርጎ የሚወሰድ ነው። ከዛ በኋላ ብዙ ፈላስፎች ከፋፍለዋል የፍልስፍና ጉዳዮችን። አጠር አድርጎ ለማጠቃለል ግን የፍልስፍና እንግዲህ ሊኖሩት የሚችሉት ሁለት ጉዳዮች ናቸው። አንደኛው ሰው ራሱ ነው። ሁለተኛው ደግሞ ዓለም ናት። ሰው ስለ ዓለም ሲፈላሰፍ ፊዚክስ፣ ባዮሎጂ ወዘተ ይሆናል። ስለ ራሱ ደግሞ የሚፈላሰፈው የሞራል እና የኢቲክስ ስነ ምግባር ጉዳይ ይሆናል ማለት ነው። እና ጀነራሊ እንግዲህ ፍልስፍና ያሉት ባህሪያትና የሚመለከታቸው ጉዳዮችን በዚህ መልኩ አይተናቸዋል። አመሰግናለሁ።